መልስ ይሰጣሉ። በነገራችን ላይ ባይዘወይ ሙስሊሞች በሚነሳው ሀዲስ በሙሉ መልስ ይሰጣሉ። መልስ ይሰጣል። እናንተ ስለማትመለከቱ እንጂ መልስ ይሰጣል። ቤታቸውን ከፍተው 24 ሰዓት ነው ጠይቁን እያሉ ይመልሳሉ። የሄድንም እየጠየቅን ብዙ ነገር ተምረናል። ያብራራሉ እኮ ሙስሊሞቹ ገባቸው። ሀዲሳቸውን እኮ ያብራራሉ። ግን አንዳንዴ ባለጌና ጋጠወጥ ስትሆኑ ግን ከእናንተ ጋር የሚያወራ የለም። እፎይ ክፍታፍ ስለሆነ ከሱ ጋር ሊያወሩ አይችሉም። ፍራቻ ምናምን እንደዛ በነገራችን ላይ እንደዛ እያላችሁ አትሸውዱ ምናምን። ይሄ ፍራቻ ምናምን አይደለም። አንዳንድ ጊዜ ስነ ምግባር ከሌላችሁ ሰው ከእናንተ ጋር ቀርቦ ሊያወራችሁ አይችልም፣ ወይንም ሊወያያችሁ አይችልም። እኔ ብዙ ጊዜ ብያውቃለሁ። እንዴ ለምንድነው ከሱ ጋር የማይወያዩት? እስኪ ወንድ ከሆናችሁ እነተወያዩ ያልኳቸው ልጆች አሉ። እኔ የማውቃቸው ልጆች ሀዲስን እንግዲህ በደንብ ያውቃሉ የምላቸው ልጆች እስኪ እንተወያዩ ብዬ እንዴ ከዚህ ጋር እንዴት ነው የምናወራው? ይሄ እኮ ስርዓት የለውም አሉ ሲሉ አሁን ላይ ስረዳቸው ትክክል ናቸው። ስነ ምግባር የለውም ልጁ፣ ስነ ስርዓት የለውም። በጣም ስነ ምግባር ንግግር ይጎለዋል። ስለዚህ ገና ሀሳብ ሲነሳ ዘገምተኛ ብሎ የሚሳሰብ ከሆነ ዜና መሀል አይገባም። አይደለም ስለ ቁርአን ስላሴ አምላኩን እንኳን ማስረዳት የማይችል ሰውዬ ነው እንዴ! አንቺ ምን ሆነሽ ነው? ውሳዞቹን ከእሱ ጋር የማይወያዩበት ምክንያት አንደኛ ነገር ስነ ስርዓት ስለሌለው ነው፣ ስነ ምግባር ስለሌለው እንጂ ሀዲሳቸውን ማብራራት አቅቷቸው ምናምን አይደለም። ከነሱ በላይ ሀዲሳቸውን የሚያውቅ የለም። ከነሱ በላይ ሊያብራራም የሚችል የለም። በደንብ ነው የሚያውቁት፣ በደንብ ነው የሚያብራሩት። እና አሁን ላይ ስረዳቸው ትክክል ናቸው። አንድ ሰው ስነ ምግባር ከጎደሉ ሰው ጋር ሊያወራ አይችልም። አምላኩ እየተሰደበ ገና ሲጀመር በስድብ የሚጀመር ከሆነ የሚያወራው ሰው ስሜታዊ የሆነ ሊወያይ አይችልም ራሱ በነገራችን ላይ። እና የሚናገረው ቃላት በጣም ጥንቃቄ ማድረግ አለበት። ከአንደበቱ ላይ የሚወጣው ቃል በጣም ጥንቃቄ ማድረግ አለበት። ጥንቃቄ ማድረግ አለበት። ሄሉ የዳኒ ውይይት ሌላ ነው። ይሄ እኛ እያወራን ያለ ነው ሌላ ነገር ነው። እና አንዳንዴ ሰው ጀግና ሲላችሁ በዓለም ስለታወቃችሁ ብቻ ትክክል አይደላችሁም በነገራችን ላይ። እና በጣም የሆነ ልባችሁ ሞልታችሁ ልትሳደቡና ልትናገሩ እራሱ አችሉ። አንዳንዴ ትህትና ያስፈልጋል፣ ስነ ምግባር ያስፈልጋል። ገባችሁ? ቤታቸውን ከፍተው 24 ሰዓት ነው ጠይቁን እያሉ ሀዲሳቸውን እኮ ያብራራሉ። የማይወያዩት ግን ልጆች ስነ ስርዓት ስለሌለው ነው። ገና ሲጀመር ዘገምተኛ ብሎ የሚሰርበው ከሆነ እንዴት ነው? እኔ ኃላፊነት ወስጄ አልኳቸው። የምሬን ነው የምላቸው። እኔ ኡስታዞቹን ለምኜ አምጥቼ ቤቴ ኃላፊነት ወስጄ ላወያየው ይችላሉ። ግን በፍጹም ኃላፊነት የምወስድበት ሰው አይደለም። ሰርቦ ነው የሚያባረው። ሲጀመር እኔ ራሱ ቆሌ ነው የሚከፍፈው። ነፍሴ ከስጋዬ ነው የምትነጠለው። ኃላፊነት ወስዳችሁ ልታወያዩት ራሱ ማችሉት ሰው ነው። ገባችሁ? የምሬን ነው። ኃላፊነት ራሱ ወስዳችሁ ማታወያዩት አይነት ሰው ነው። አንድ ሰው ጮሆ ስላወራ በቀልቡን ደረቱን ነፍሰው ስለተናገረ ትክክል ነው ማለት አይደለም። ሃይማኖትን ሊያብራራ ሀሳቤን ሳልጨርስ መሀል እንዳገባ እኔ አውርቼ ስጨርስ ነው የሚወጣ። እኔ አውርቼ ስጨርስ ነው። እኔ አልደረስኩበትም። እሱ ሳልደርስበት ነው እኔ ላይ እየደረሰልኝ። እግዚአብሔርን ብሎ ነው ማደር አስመስላችሁ ሁላችሁ ማስመሰያዎች ስለሆናችሁ እዚህ መታችሁ አንድ ሰው ማለት ነው ግርማ ይሙት አንድ ሰው ማለት ነው አቁሚ ምናምን እንዳትሉ አንድ ሰው ማለት ነው እሰድባችኋለሁ። ስነ ስርዓት ያዙ። ለምን ዘገምተኞች ብሎ ዘገምተኛ ሴቶች ብሎ እንግዲህ ሎቱስ ባት ይቅር በለው ኦፓልን ነው ግብረ ሰዶም እሷ ናት የራቆት ፎቶ ይዛባቸው የሚሄዱት። አንድ ሴት አለች ስሟን መጥራት የማልፈልግ ግብረ ሰዶም እሷ ግብረ ሰዶም አትሆናት አያውቁም። አባቶች የሉም፣ ካህናት የሉም። እንደዛ ብሎ ሲሳደብ ክርስትና ለሚኖረው ሰው በነገራችን ላይ ህይወት ነው። ክርስቲያን ለአመጋገቡ ስርዓት አለው። ክርስቲያን ለአረማመዱ ስርዓት አለው። ክርስቲያን ለአለባበሱ ስርዓት አለው። እግዚአብሔር ይመስገኛ በቤተክርስቲያን ያደገ ልጆች ነው። ተቆንጥጠን ተገርፈን ለአንደበታችን ለከት ኖሮን በስነ ስርዓት ያደገ ልጆች ነው። እና ቤተክርስቲያን ምን ማለት እንደሆነች አውቃታለሁ። አባቶችን በስነ ምግባር የሚያወራ ሰው እኛም ቢሰድበን ችግር የለም። ስለዚህ ይሄ ሰው ሲናገር ኖ እህቶችን የተናገርክበት መንገድ ትክክል አይደለም ብላችሁ መናገር ነበራቸው። በጣም መወዳችሁ ማከብራችሁ ሰዎች ሁላ ናቸው ትክክል ብላችሁ የደገፋችሁት። ያ ማለት ምንድነው? ገና ወንጌል ምን ማለት እንደሆነ አልገባችሁም። ክርስትና ምን ማለት እንደሆነ አልገባችሁም በፍጹም። እኔ ሰዎች ክርስትና ለእኔ ሊያስተምሩ አይችሉም። እኔ በደንብ ጠንቅቄ ነው የማውቀው ክርስትና ማለት ነው። እኔ ቤተክርስቲያንን በደንብ ጠንቅቄ ነው የማውቀው። ያደግኩባት ነት እግዚአብሔር ይመስገን ስነ ስርዓትን ተመሪያለሁ። ቤተክርስቲያን ስታሳድገኝ ስነ ስርዓትን አስተማሪ ነው ያደገችው። ዛሬ ላይ ግን ያሉት አብዛኞቹ በሰንበት ቤት ያላለፉ ጋጥ ወጥ ለንግግራቸው ስነ ስርዓት የሌላቸው ናቸው።
ስለዚህ እህቶችን ዘገምተኛ ብለው ሲሳደብ ነው ልክ ይሄ ትክክል አይደለም መባል ነበርበት እንጂ አንዳንዴ እውነት ብላችሁ ተናገሩ። በቃ እውነት የሆነ ነገር አይ ይሄ እውነት ነው ብላችሁ ተናገሩ። ስህተት የሆነ ነገር ደግሞ አይ ይሄ ነገር ስህተት ነው ብላችሁ ተናገሩ እንጂ ገና ለገና ቃል ሙስሊሞች ቤት ትገባለች እና ዘገምተኛ የአብዱል ፍቅር ነው የሚያንከረፋት እየተባለች ሁልጊዜም ላይ ብላይ መሰደብ የለባት። ምን ክብር ያለ ትክልኝ የማንም ክፍታፍ እየመጣፍ እንዲከፍትብኝ አይችልም። እንደ ወንድም አከብራለሁ፣ እወዳለሁ። ግን መስመር አልፈ ስትናገር እናገራለሁ። ወንድሜ ነህ፣ አዎ እወዳለሁ፣ አከብራለሁ። ክርስቶስ አታስገቡ፣ ሲጀመር ውጣ። እኔ እሰድባችኋለሁ። በነገራችን ላይ አንድ ኦርቶዶክስ እዚህ ቤት እንዳገቡ ደድ ሴጣን በቃ አላስፈላጊ ቃል እንዳልናገራችሁ በቃ አትግቡ። በቃ አታስመስሉ፣ አስመሳዮች አታውቁትም፣ ክርስቶስን አታውቁትም። ስለ እግዚአብሔር ወንጌል እናንተ አታውቁም። የእግዚአብሔርን ወንጌል ሰብካችሁ አታውቁም። የእግዚአብሔርን ወንጌል የሚያውቅ ሰው አንድ ሰውን ሲሳደብ ነው ይሄ ነገር ስህተት ነው ብሎ ይናገራል። አንድ ስህተት ነው ብሎ የተናገረ ይሰልም። ሁላችሁም ስትደግፉት ነበር። በጣም መወዳችሁ እህቶች እንኳን በጣም ነው ያዘንኩባችሁ። በጣም ከልቤ ማለት ነው። በጣም ነው ያዘንኩባችሁ እህቶች። አልጠብቃችሁም እናንተ በዛ ደረጃ። ቢያንስ እነዚህ እኮ የእግዚአብሔር ወንጌል የገባቸው ናቸው ብዬ የማስባችሁ እህቶች እንኳን ትክክል ባችሁ ስትደግፉ በጣም ነው የገረመኝ። በጣም ማለት ነው። በጣም ነው ያዘንኩባችሁ። አልጠበቅኳችሁም በዚህ ደረጃ ማለት ነው። አልጠበቅኳችሁም በዚህ ደረጃ። ቢያንስ ስህተት የሆነ ነገር ስህተት ነው፣ ስህተት የሆነ ነገር ኖ በሉ። በቃ ስህተት ነው በሉ። አትሞቱም እኮ ስህተት የሆነ ነገር ስህተት ነው ብትሉ። ያ ማለት ወንድማችሁን አሳልፋችሁ ሰጣችሁ አይደለም ነው። ስህተት የሆነ ነገር ሰው መስመር አልፎ ሲናገር ስህተት ነው ብትሉ እኮ ይሄ በነገራችን ላይ ክብር ነው። ለምን ቤተክርስቲያን ስርዓትና ያስተማረት የሰው ልጅ በቤተክርስቲያን ሲያደግ ስነ ምግባር ተብሎ ነው ያደገው እንጂ ጋጥ ወጥ የወንበዴ በቃ የሆነ እንዴት ነው አንድ ጋጥ ወጥ ማለት ንጽጽሩ ላይ ካስተዋላችሁ የሆነ መንፈሳዊነት ራሱ አይታይበትም እኮ። ምንም አይነት መንፈሳዊነት ለዛው ራሱ አይታይበትም። አንድ በቤተክርስቲያን ያደገ ሰው ራሱ እንደዛ ብሎ አይስካደም። ከዚህ ፊት እኮ አይተናል እኮ ይትቀቁ አንቻን በ9 ዓመት ምናምን ነገር ወይ አልደግሞ ያን አሁን ስህተት ነው ብላችሁ መናገር አለባችሁ። ነው ይሄ ነገር ልክ አይደለም፣ ወንድም የተሳስተሃል፣ ይሄ ነገር ስህተት ነው እሱ በስ በእንትኑ እንትን ያደረገ እንትኑ ብሎ የሚናገራችሁ ነው። እንደዚህ አይነት የቃል ተጠቀም ነው። አንድ ከክርስቲያን ይሄ አይጠበቅም ተብሎ መነገር አለበት። ምድር አሽቃባጭ የእሱ ቡችሎች ውጡ ከዚህ ምድር አሽቃባጭ ሁሉ እናውራኛ ድል ይሰጠናል። ሰላም እስኪ አንዴ ማን አንተ? አንቺ ማነሽ? አንቺ ማነሽ? የፎይ ቡችላ ነህ? ሲናሽ ኖርቲ ለንም እንደ መደገፍ ልብሽ እንደጥፍሽ ተንጠለጠለ አሮጊት አይደለሽ እንዴ? ምን አፋን ትከፍታለች? አንተ ከካሙጣ ከዚህ ደደብ ዝሜናሽ ይሄ ነው እንግዲህ የፎይ ፍሬ። ኦ ማይ ጋድ ማለት ነው። እኔ ካነሳችሁት ሀሳብ ይልቅ በጣም የማረከኝ ሜቢ ስክሪንሻት አድርጌ ይሆን እንዴ ወይስ ሪከርድ ነው ያደረግኩት? የከፈሩ ተብሎ የተለጠፈባቸውን የተሻለ የፎይ ፖስት ላይ እና በጣም ሊተትናለውበት በቃ በዚህ አመት እንደሱ ያሳቀኝ የለም። ድሮ ለጥምቀት ጫማ ተገዝቶልሽ ምናምን ትራፊክ ስራ አድርገሽ ተኝተሽ ታውቂያለሽ ወይ? ለአዲስ አመት ስለማይነጋልሽ እና አልተጠመቁም ሴቶቹ እንግዲህ ገና እና እናታችሁ ድንጋይ ትብላ። እድሜ ልካችሁ ስለሰው እንደመወጨቃችሁ አንድ ቀን እንኳን የከፈሩ ተብሎ ከተለጠፈባቸው ውስጥ ቃል ስጋ ሁላ አለበት እና የእሱም የፎይ ፍሬ ነው ያለው። ተጠምቀሻል ይላታል ጮክ ብሎ። ገና ክርስትና ልነሳ ነው። መቼ? ሰሞኑን ድራማ ነው ሲጀመር። ኦፓልዬ እፎይ መች ወንጌል ሰብኮ ያውቃልና እንዴ? ሁሌ እየመጣኩ ስለ ወሲብ፣ ስለ ብልግና፣ ስለ አይሻ፣ ስለ መሐመድ ነው እኮ እንጂ እኮ ስለ ፈጣሪ ለምን እንደማይወደኝ ታውቂያለሽ? እኔ ሁሌ ስናገር አእምሮ ውስጥ ያለ ነገር ነው የምናገርበት እና አይወደኝም። በሁለቱም አካውንቴ ብሎክ አድርጎኛል እና ያሳዝነኛል። ቱ ቢ ኦነስት እንግዲህ ዛሬ በካሜራ ገባለሁ ብሎ ነበረ ታውቃላችሁ።
አልገባም። እኔ ደግሞ በቃ ከ10 ቀን በኋላ በካሜራ ገባለው፣ ማንንም አልፈራም፣ ሁኔታዎች አለመቻች ብሎልኝ ነው ምናምን ሲል በቃ እንጠብቀሃለን ብዬ 10 ቀን ሞላ እንግዲህ አልከፈተም። እና እፎዬ ፈሪ መሆንን አምነህ እስክትቀበል ድረስ እኔ አልፋታህም። አንድ እሱ ነው። ሁለተኛ ያቺ የድሮ ቡኒ ወንበር ላይ ቁጭ ብለህ ያንን የውሻ ሰንሰለት የሚያክል ብራስሌትህን አድርገህ በቃ አንድ ደግሞ ቮልክስቫገን የሚመስል ሰዓት አለው ከጎንና ከጎን ረጅም እና እሱን አድርገህ ሙስሊሞች እኮ ነው ይመቹኛል፣ ዘመድኩን የተባለ ሰውዬ ሙስሊሞችን ሲሳደብ ነው የሚውለው ያልካትን ቃል እስክደግም ድረስ አልፋታህም እኮ እኔ ታውቃለህ። ህይወትን ከባድ ነው የማደርገው እኔ ኦፓ በደንብ ታውቃለህ፣ በደንብ ማለት ነው። እና ወሰዶ ማሴት ኦፓል ምናምን ነገር ምናምን ብለህ እኔ በነገር ላይ እህቶችን አይደለሁም ሰድበህ አሸማቀህ ወደ ቦታ አትመልሰኝም። እኔ ኦፓል ነኝ ታውቃለህ። ከአንተ ቆንዶ በርበሬ ለሆድ ቁርጠት ቁሩ ነው፣ አልመንድ ፍሬ ሆስት ፍሬ በውሃ ዋጡ ምናምን ስትል ዩቲዩብ ላይ ነው የማውቅህ። በስርዓት እንኳን ሀሳብህን መግለጽ የማትችል ሰውዬ፣ ካለ ረቄ ካለ ጠጅ የማትንቀሳቀስ ሰውዬ ነው። አንገናኝም፣ አንመጣጠንም። ግን ምንድን ነው እኔ ተጽዕኖ ፈጣሪ ነኝ። ተኛ ብሎ የሚሰድብ እየራቁት ሁሌ ገብቶሻል። ልክ የክርስቲያን ሴት እርቃኗን የምትዞር ይመስል አንድ ነገር በተፈጠረ ቁጥር ሁሌ ክብርሽ ምስዋት ተደርጎ ክብራችሁ ምስዋት የሚደረገውን ነገር ማስቆም አለባችሁ ለወደፊት። ገብቶሻል። ይሄ የህልውና ጉዳይ ነው። ማመን መቻል አለባቸው። ሃይማኖትሽን መርጠሽ ሌላ አምላክ መርጠሽ ስትሄጂ ሁሌ እርቃን ቪዲዮ ተይዞባት ነው የራቆት ፎቶ ተይዞባት ነው ማለት ለእኔ የክርስቲያን ሴቶች ፖርኖግራፊ አክተር አይደላችሁ፣ ነዋሪ ናችሁ። ስትሄዱ በቃ ሄዱ ናቸው ማለት እንኳን ባይችሉ ለምን ስማችሁ በሀሰት ይጠፋል ሰው። ስለዚህ እንደነፉ አይነቶች እንግዲህ የሚያለቃቅሱት ምንም ማድረግ ስላልቻሉ ነው። ስድብ በነገራችሁ ላይ እውቀት ስላልሆነ ተጽዕኖ አያመጣም፣ ለውጥም አያመጣም። ሌላው ነገር እኔ በኩል እኔ ኦፓል ዛሬም ሌላ መምህር መግለጫ ሰጥቶብኛል። እንግዲህ ይህችን ሴት የምትሰሙ ሰዎች አዳምጧት። ይሄ ድምፅ የእናት ይመስላል፣ ይሄ ድምፅ የሴት ይመስላል ምናምን ብለህ መልክ ልትሰራ ጥረት አድርገሃል። ኦፍኮርስ እኔ የምናገረው ነገር እነሱ የሚመለከታቸው ስለሆነ ካስፈለገ በሙስሊም አካውንት ገብቶ ያዳምጡኛል፣ ግዴታ ነው። ምክንያቱም እኔ የምናገረው ነገር እውነት ነው እና እውነትን የሚፈልጉ ሰዎች በማንኛውም መንገድ መተው ያዳምጡኛል። ሌላው ነገር የሴቶቻችንን ህልውናና ክብር እናስጠብቃለን። ጨዋ ነው ቀሚሷ የሚለው ሙዚቃ ካስፈለገ እንዴት ከፍችልናለች። ቃልዬ ግን እየተሸማቀቁ ሞት እየተደረጉ የትም እንዳይሄዱ የሚደረገው ነገር መቆም አለበት። እኛ ከሴት ልጅ ጥቃት ለይተናነው። ምክንያቱም ይሄ ሳይሆን ለወንድ ብለው ነው። ልክ አዲስ ህይወት ሲጀምሩ ከስራችን ለምን ሄዱ ተብሎ እንደዛ የምትባሉት ነገር ለወደፊት ለክብራችሁ ጥሩ ስላልሆነ አዲስ ህይወት ስትጀምሩ ችግር ስለሚፈጥርባችሁ በክብራችሁ ላይ የሚረማመዱትን መምህራንን ባዮች፣ አክቲቪስቶች፣ የማህበራዊ ሚዲያ እንጂ እኔ በዘመኔ ሙሉ ማረሳው የማህበራዊ ሚዲያ እንቂ እፎይ እየተባለው እና በቃ እሷን ሚዲያ አንቂ እንደመሆንህ መጠን እፎይ እንግዲህ የማህበራዊ ሚዲያ አንቂ እንደመሆን የማዕረግ ስምህ እንግዲህ መምህር ተብሎ አልተሰጠህም። አንተ እኮ ወልድ ሲሞት አብና መንፈስ ቅዱስ ይጠብቃሉ በሌላ ያልክ ሰው ነህ። ከዚህ በፊትም ደግሞ ሀናን ልብስ ቤት ስላሴን አስተምረን ስትልህ ልሳንህ ሊዘጋ ትንሽ ነበር የቀረው። እስልምና ልትራገጥ ገብተህ ስላሴን አስተምረኝ ስትባል ትምህርት ቤት ክላስ ደረሰብኝ ብለህ ሮጥ ሄድክ ሰው ነህ። የታሪክ መዛግብቶቻችን ያሳያሉ። እኔ እፎይ ወንጌል አስተምረህ፣ በእውነት እኔ ወንጌል አስተምረህ አዲስ ኪዳንን ትሪኒቲን በደንብ ላስተምረን ፈቃደኛ ነኝ። በዚህ አጋጣሚ እህትህ ጥሪ አቅርባልሃለች። ሌላ የማህበራዊ ሚዲያ አንቂ እንደመሆንህ መጠን ለክርስቲያን ሴቶች ክብር ይኖረክ። ፕሌስ አክብራቸው። ከፍለህ ያመጣሃቸው ሂጃብ ያደረጉ ሴቶች ፕሮቴስታንት ቸርች ውስጥ ከሚሰራው ድራማ የዘለለ ምንም አይጠቅሙህም።
እነ ክርስቲያን ሴቶች ግን እህቶቹ ስለሆኑ በክርስቶስ ሞር እነሱ ይሻለዋል ብዬ አስባለሁ። እንደ ማህበራዊ ሚዲያ አንቂ ላደንቅህ፣ ላበረታታህ፣ ልደግፍህ እወዳለሁ። ኦፓል ግን ደግሞ ስሜን እንኳን ደፍረ መጥራት አትችልም። ለምን? እንጥልህን ጎትቻ አወጣዋለሁ። ከፈለከ ቀንድ አውጣ በል፣ ከፈለከ ግብረ ሰዶም በል፣ ከፈለከ ተሳቢ እንስሳ በል። ኦፓል ያልክ ቀን ግን እንጥልህን ጎትቻ ያስወጣልሃለሁ። ግልጽ ነው የኔ ፍቅር። እና አንተም ደፍረ ስሜን አጠራም። ሲጀመር ነገስታቶች ራሱ ደፍረው ስሜን አይጠሩም። እኔ ኦፓል ቪያ ዶሎሮሳ እንደዚህ ነኝ። ይሰማል። ከቃሉ ጋር ናቸው። አመሰግናለሁ ቃልዬ። ተው የሚልም መካሪ ስለሌለ ነው። አንዳንዴ ተው የሚል ነገር ሰው ያስፈልጋልና ተው ብሎ የሚቆጣ የለም። ኦፓልን ግብረ ሰዶም ብላችሁ ስትናገሩ መረጃ ያስፈልጋችኋል። ዝም ብሎ ሰው እንደዛ አይባልም። በነገሮች ላይ ሎቱ ስብሐት ይቅር ይበላችሁ ነው። እንደዛ አይባልም እና በጣም ወቀሳ የደረሰኝም በአንቺ ምክንያት ነው። በጣም ብዙ ነገር የተደረስኩባቸው ሴቶች የሰጡት ቃልዬ። እኔ ግን ማለት ነው በዚህ አጋጣሚ ሰው እኮ አይታወቅም። ጥቃት ያደረስኩባቸው ሴቶች ምናምን የሆኑ እንደ የዛ ሄደው ስሜን ያጠፉት ረካነ ምናምን ይላሉ እኮ። አስቸጋሪ ነው ዘንድሮ ሴት ምስጋና ቢሶች። እንደዛ ከሆኑ ምስክርነት ቢሰጡ እኔ በጣም ደስ ይላል። ከኔም ጋር ተኝታለች ምናምን ቪዲዮ በጣም ደስ ይለኛል። እኔ በነገሮች ላይ ወደት ደቃን በተአምር አረቂያም ሰካራኒ ሞክ የምደረግ ሰው አይደለሁም። ለዚህ ነው ሌላ ክርስቲያን ሴቶች ሴትነታችሁን፣ ክብራችሁን፣ ማንነትሽን ሞክ የሚሰብር የሚያዋርድን ሰው ፊት እንዳሰጨድ። ዘመንሽን በሙሉ ይከተልሻል። ዘመንሽን በሙሉ ቲክታክ ፕላትፎርሙ ቢዘጋ አንቺ እኮ እንዲህ ተብለሽ ነበር እያለን ለታሪክ ነው የሚያወራብሽ። ስለዚህ እንደዚህ አይነትን ሰው የምትታገሱ ሰዎች፣ ዝም የምትሉ ሰዎች ታሪካችሁ እንደተበባል የሚችለው እንግዲህ አብሮሽ የተኛ ነው ሊያውቅ የሚችለው በታቶ በምናምን የሚለይ አይደለም። ስለዚህ የበዳዋቸው ይመስክሩ መጥተው 4 ነጥብ ተያይዘን እንግዲህ ከሀነም እንወርዳለን። በግልጽ ነው የምናገረው። ከዛ ውጭ ግን ለእኔ ይሄ የህልውና ጉዳይም አይደለም፣ የክብር ጉዳይም አይደለም። ጆሮም ሰምቼ ነው የማላዳምጠው እና እንደ ቢግዴል ምናምን እንዳቆጥረኝ እንዲህ አይደለም። በእነሱ ቤት የመጨረሻ የስድብ ውርደት ነው ነው የምለው። ገብተው እዛ ግብረ ሰዶም ናት የሚለው የተበዱ ናቸው። በቃ አላረካችኝም ከሆነ ሌላ ታሪክ ነው፣ እንደራደራለን። ግን ስም ማጥፋት አስረግዣቸውም ከሆነ አሳድጋለሁ። ሊሰመርበት ይገባል። ያረገዙ ይሆናሉ። ቃል ይረምታቀለሽ ስንት ነገር ወስባት በኢየሱስ ክርስቶስ አይባልም። በዛ ሲጀምር በኢየሱስ ክርስቶስ እፎይም አስረግዤ ይሆናል እኮ። ስለዚህ እፎይዬ አስረግዤ ከሆነ ለልጅህ አባት ለመሆን ፈቃደኛ ነኝ እና ውለደው፣ እፎይዬ ውለደው፣ እኔ ያሳድጋለሁ። የጠፋኸው ለዛ ይሆናል እኮ ሰው አልተረዳህም። ብን ብለህ የጠፋኸው ለዛ ሊሆን ስለሚችል በቃ ውለደውና እኔ ያሳድጋለሁ። ፍያ ተሸቀቅበት፣ አትጨነቅበት። ይሄን ነው የምለው እኔ ኦፓ እንጂ አንገቴ እንደፍቼ ተባልኩ እንደ ምርሷን ነው ወይ? በተአምር ገባሽ? ዘመኔሽን በሙሉ የተሰርተሽ ማንም ተራረቅ ያመጡ ሲናገርሽ አንገትሽ ሊሰበር አይገባም። በወጣብሽ ሰይፍ መልሰሽ ቂጡ መውጋት ነው ያለብሽ። 4 ነጥብ። እንደ ታሪክ ራሱ ሎቱ ስብሐትን ተባልኩ እንዳትመነም እንዲልሽ ነገ እንደዚህ ከሆነ ይባለው። ገባሽ? ይሄ እኮ ስለ አንድ ሴት እኮ አይደለም፣ ወደፊት ስለሚሰልሙ ወደፊት አዲስ ህይወት የሚኖራቸው ሴቶች በሙሉ አሸራ የሚያርፍባቸው ነው። ስለዚህ እናንተ ይሄን ነገር ማስቆም አለባችሁ። ሴ የራቆ ፊቶት ይዞ ትክክል። አሁን እህቶች እኔ አሁን እኮ የምናደደው እሱ ነው። የራቁት ፎቶ ተይዘባቸውና ዘገምተኛ እየተባሉ ጊዜ በየላይቡ መሰል አብዛኞቹ ሴቶች ማለት ነው ኦፓል ያውቃቸዋል። ሰለምቴ አንዳንድ ልጆች ና ያወሩኛል። የሚገርምሽ ነገር አብዛኞቹ ውስጣቸው ደምተው እየሄዱ ልጆች ናቸው። አዝነው ምናምን ነገር ና ሞር እዛ እምነት ውስጥ እንዲቆዩ ነው የማበረታታቸው። በጣም ስለሚያበሽቁኝ ማለት ነው። ጎበዝ ተማሩ፣ እዛው እንዳትመጡ ነው የምላቸው። በቃ ለምን ከዚህ ሲሄዱ ተገፍተው ስለሆነ ውስጣቸው አሮ ስለሆነ መጥተው እነሱ እጅ ስር ራሱ እንዲወርቁ አልፈልግም። እዛው እነሱ ይሻላችኋል ነው የምላቸው። እዛ ሙስሊሞቹ አህዛቦቹ ይሻላሉ ነው የምለው። የምር እኔ አህዛብ ይሻለኛል ነው የምለው። ለምን እነዚህ የምር ነው የምልሽ ሙስሊሙ ማህበረሰብ ጥሩ ልብ አለው።
በጣም ጥሩ ልባለሁ። አንቺ እንደዛ ቢሆን እስልምና እየተሳደብሽ ሆና መተሽ ይቅርታ ብትጠይቃቸው እኔ በጣም 100% እርግጠኛ ሆኜ የምነግርሽ ምንድነው ይቅርታ ብለውሽ እኔ ገዝታ አስገብተው ኡስታዞቹ እንደሚመኩሽ እርግጠኛ ነኝ። እነዚህኞቹ ግን ነው እንደዛ አይደለም ልባቸው። በጣም መጥፎ ልብ ነው ያላቸው። በጣም መጥፎ ልብ ነው ያላቸው። በጣም ልባቸው ጥሩ አይደለም። ልባቸው ውስጣቸው ጥሩ አይደለም። ለዛም ነው አንቺ እንደዛ ተሳድበሽ ይቅርታ ስትይ ማን ነው የትኛ እስኪ አስረዱኝ። የትኛ ሰው ነው ኦፓልን እህቴ ምንድን ነው የምትፈልገው ምንድን ነው የሚያስፈልግሽ ብሎ ያወራት? የትኛው ነው? ገና ስትዋት እንኳ እንደወኝ ስትል እኮ አንቺ ግብረ ሰዶም እያልሽ ብሎክ ነው የምታደርጓት። እና እንዴት አድርጋት ወደዳቸው? አንዳንዴ እኮ ሰው እኮ እንዲወዳችሁ ጥሩ ስነ ምግባር ማሳየት አላችሁ እንዴ። ጥሩ ስነ ምግባር እኮ አላሳያችኋትም። ስድብ ነው። ገና ጆይን ስትል ስድብ ነው። እና እንዴት አድርጋት ወደዳችሁ? እንዴት ነው ስለ ኦርቶዶክስ ጥሩ ነገር እንድታወራ የምጠብቁት? እኔ አልጠብቅም። ሰውን ውስጥ እያደመማችሁ ሰውን እያቆሰላችሁ ለምን ተሰደብን ነው እንደዛ አይባልም። እኔ ሄቴ ወንጌል እኮ እንደዚህ አይደለም። ይቅር ለእግዚአብሔር ብላችሁ የምር ኦፓልን ብትመክሯት ኦፓልን ማሰማ ሆኖ ነው የምር ሽላን የምትሰማው ማለት ነው። ይቅርታ በፍቅር ብታወሯት የምር እኔ የተናገር ይቅርታ ያንቺ መምህር ቁጭ አረጌ ከተወሰኑ ሰዎች በስተቀር በቃ ከተወሰኑ ሰዎች 3 ሰዎች በስተቀር ቁጭ አረጌ እኔ ከአዲስ ኪዳን ከዛ ፍጥረት እስከ ዮሐንስ ራዕይ መጽሐፍ ቅዱስን ያስተምራቸዋለሁ። ከአሽሙሩ በቀር ሴትን ከመዝለፍ ከማዋረድ እየተቀለሰለሱ ገንዘቧን ከመብላት ውጭ ምን የሚያውቁት ነገር በወንጌል አልኩሽ የማልጸጸትበት መሀል እኔ ልጅነቴን የጨረስኩት በቤተክርስቲያን ስለሆነ ጥርት ያለ የወንጌል እውቀት አለኝ እኔ ጥርት ያለ። ስለዚህ ከእንደዚህ አይነት አሽሙረኛ ቂመኛ ሰውን የወንጌል ልማር አልችልም። ይቅርታ አድርግልኝ። ከተወሰኑ ሰዎች አልኩሽ እኮ እንደዚህ 1-2 ከነሱ ውጭ ልማር እንኳን በፍማ አላዳመጣችሁ ሰዎች አሉ። ከምሰማቸው የዝንጀሮ ሰጥቼ ምን አሉ ብዬ ሪከርድ አድርጌ ከምሰማቸው አንዱ አካይ ነው። ከዛ ውጭ ሌላ ሃይማኖት 2 ሰዎች አሉ። ከዛ ውጭ እናንተ ጠርታችሁ በፍቅር ወንጌል አስተምሯት በጣም ይከረፉኛል። ገና ከሩቅ ነው የሚሸቱኝ። ይቅርታ ጨለማ ውስጥ ሆነው ሰውን ሞክ ለማድረግ ለማዋረድ የሚያደርጉት ጥረት ግማሾችን ደግሞ አይተናል። በአህዛብ ፊት እግዚአብሔር ሲያዋረዳቸው እና ብዙዎቹ ሪከርድ ልትወልኝ ነበረ። እንደገና ዳግም መወለድ አለባችሁ። እውነቴን ነው የምላችሁ። አቅሙም የላችሁም። በቃ አስረግጬ ነው የምነግራችሁ። እፎይ አስረግጬ ነው የምነግርህ። ስላሴ ማስረዳት የማትችል ሰውዬ ነህ አንተ። ስላሴ ወልድ ስሞት አብና መንፈስ ቅዱስ ነው ዓለምን እንትን ያሉት ያልክ ሰውዬ የምታመልከውን አምላክ እንኳን ማስረዳት የማትችል ሰውዬ አንተ በምን ሞራል ነው አንተ ሴቶችን የምትሳደበው? ከሴት እንዳልተወለድክ ወይስ እኔ በእንትን አንተ ምን ትልትል ነው? እኔ ተወልጄ አይደለም ከሰማይ ወርጄ ነው ልትል ነው? አረብ ስማ፣ እኔ አንተ ተከታዮች በጣም ይገርሙኛል። ከብት ናቸው በነገራችን ላይ ከብት። የሌላውን ቤተ እምነት ስለተሳደብ ጀግና እንዴ! እነሱ አሁን ቢፈልጉ ሙስሊሞች እኮ አሁን ቢፈልጉ በጣም ብዙ ገድል ላይ ብዙ ጉድ አለ እኮ። እሱን እያመጡ ኦርቶዶክስ እንዲህ ናት እኮ ማለት ይችላሉ። እነሱ ጋር እንደዚህ አይነት ስራ አይሰሩም። ምክንያቱም የኦርቶዶክስ ቤተክርስቲያን መመሪያዋ ገድል አይደለም መጽሐፍ ቅዱስ ነው። አንተ ግን የሙስሊሞቹ መመሪያ የሆነውን ቁርአን ትተህ ተቀባይነት የሌላቸው መረጃ እያመጣ እነሱን ለማሸማቀቅ አሁን ብዙ ሰው ወደ እነሱ እየሄደ ስለሆነ በቃ ለመከላከል ምናምን ብዙ ነገር እያደረክ ነው። ይሄ እኮ ሽንፈት ነው በነገራችን ላይ። አሁን በቃ የመከላከል ስራ ነው እየተሰራ ያለው ነገር፣ የመከላከል ስራ እንዴ! ተው እንጂ ገድል ላይ ስንት ጉድ አለ። ኢየሱስ ክርስቶስን ወንድ ለወንድ ከንፈር ለከንፈር ተሳሳመ፣ ስንት ጉድ አለ ገድል ላይ። አሁን ሙስሊሞቹ ገድል እያመጡ ኦርቶዶክስ እንዲህ ናት ማለት አቅቷቸው ነው አይደለም። ግን ምንም ህይወት አይገኝበትም። በቃ አንተም ጀግና ከሆንክ ስለ ፈጣሪ አስተምር፣ ስለ አምላክነት ስለ ጌታ አስተምር እንጂ ስለ አይሻ ስለ ወሲቡ ምን አይነት ሰው ነው? ምንድን ነው እንዴ? ኧረ ተው በእናትህ። እውነቴን ነው ጋይስ። እንዴ ሁሌ ስለ እንትን ስለ ብልግና ነገር ስለ ወሲብ፣ ኧረ የወሲብ መንፈስ ወጋው እንዴ! አይደብረውም እንዴ ልጁ? በቃ ስለ ፈጣሪ አስተምር። አሁን ብዙ የኦርቶዶክስ ልጆች እየወጡ ነው፣ ወደ እስልምና እየሄዱ ነው። በቃ ስለ አይሻ ተው፣ ስለ መሐመድ ተውና ስለ ክርስቶስ አስተምር፣ ስለ ክርስቶስ አምላክነት አስተምር። በቃ ስለ እንትን ተው፣ ስለ ሌላ ነገር ተው።
ቁጭ ብላ የመከላከል ስራ እየሰራ ነው እንጂ ምንም እያስተማርክ አይደለም። ደግሞ በዚህ አንደበት ደግሞ ሴቶችን ትሳደባለህ እንትን እያልክ ምንድነው ዘገምተኛ። አሁን ከአንተ በላይ ዘገምተኛ አለ ጋይስ። ስላሴን እንኳን ማስረዳት የማትችል የምታመልከውን አምላክ እንኳን ማስረዳት የማትችል ሰውዬ ነው። አስረግጬ ነው የምነግርህ። ስላሴን እንኳን ማስረዳት የማትችል ሰውዬ ማለት ነው። እዚህ ጋር መተህ ሴቶችን የመሳደብ ሞራሉም ብቃቱም የለክም። ማንም አይሰማም። ማንም እኛ ከፍታ አይደለንም። እሺ ሰው አንከተልም፣ አናጨበጭብም። በቃ የሌላውን ቤተ እምነት ስለተሳደብክ አናጨበጭብም። እኛ ጀግና አንልም። ጀግና ማለት ይኸውልህ ስለ ጀግና ማለት ሁሌ ስለ እንትን የሚያወራ አይደለም፣ ስለ ብልግና ነገር። ጀግና ማለት ስለ ወንጌል የምሰብክ ነው፣ ስለ ፈጣሪ ምንነትና ማንነት የምሰብክ ነው እንጂ ስለ ሁሌ 24 ሰዓት ቁጭ ብሎ ስለ እንትን የሚያወራ አይደለም፣ ብልግና ነገር። ወይስ የእንትን ችግር አለብህ እንዴ? የወሲብ ምንድን ነው እንዴ? ኧረ በፈጣሪ ጋይስ እንዴ! እኔ ፍቅር ምን ውስጥ ገባሽ? ቆይ የሚያምንበትን ምንድነው የሚያመልከውን አምላክ ማስረዳት የማይችል ሰውዬ ነው። ባይዘዌ አሁን እሱ የስላሴ አማኝ ነው። ስላሴን እንኳን ማስረዳት የማይችል ሰውዬ በምን ሞራሉ ነው ሴቶችን ዘገምተኛ እንዴ? ኧረ እባክህ ተረጋጊ የኔ ፍቅር። አይደለም ቃል እናቴን ይሳኝ አንድ ነገር ቆይ አንዴ ይኸውልሽ፣ አንቺ የምታመልኪውን አምላክ ማስረዳት የማትችይ ከሆነ አንቺ የዘገምተኞች ዘገምተኛ ነሽ። ኦፓል የኔ ግቢ ዛሬ አንቺ ነሽ የምታስፈልጊኝ። እኔ ኦፓል ስትናገና ገና ግቢ ዛሬ ያስፈልግኛል። ማሪ ቆይ አንዴ አንቺ ቃል እኔ እኮ በንግግር አልችልም፣ ግን ልንገርሽ ይኸውልሽ፣ እፎይ በምን ሞራሉ ነው ሴቶችን ዘገምተኛ ያለ የሚሳደቡ? በምን ሞራሉ? እሱ ስላሴን እንኳን ማስረዳት የማይችል ሰውዬ፣ አምላኩን እንኳን ማስረዳት የማይችል ሰውዬ፣ አምላኩን ማስረዳት እንዴ የማይችል ሰውዬ ነው እኮ። ኧረ በእናትሽ ዞር በይ፣ በእናትሽ ዞር በይ። ኧረ በእናትሽ እኛ ፋራነን እንዴ? እሱን ተከትለን ጀግና። ቆይ አንዴ ጀግና፣ እኔም የእሱ ተማሪ ነኝ። ምንድነው የምትማረው ከሱ? ስለ ወሲብ ስለ ምናምን ስለ ብልግና ነው የምትማረው ከሱ። ምንድን ነው? እስቲ ስለ ፈጣሪ ምንነት ያስተምር ጀግና ከሆነ ማለት ነው። እውነቴን ነው ጋይስ። ሴቶችን የመሳደብ ሞራሉም ብቃቱም የለውም። አስረግጬ ነው የምነግረው። እኔ ንግግር ስለማልችል ነው እንደ ሀበሻ ምናምን ነገር ጋይስ። እኔ ብዙ ንግግር አልችልም፣ ግን ለመጨረሻ ጊዜ ልናገር። እፎይ ስላሴን እንኳን ማስረዳት የማይችል ሰውዬ ነው። ስላሴን አምላኬ ብለውን እንኳን ማስረዳት የማይችል ሰውዬ ነው። በዚህ አንደበቱ ደግሞ ዘገምተኛ ሴቶች እከካም። እኔ ጨርሻለሁ። የሚነሳ እህቶች ላይ ብዙ ጊዜ እህቶች ላይ ያተኮረ ነው እና ያው ዘገምተኛ ሴቶች የወንድ ጥማት ያለባችሁ ምናምን እየተባለን ያው ብሎክ እየተደረግን ያለ ነው።